ሱብሃንአላህ እሺ አላህ ይጠብቅሽ። ሰውየውስ ምንድነው አንቺ ላይ የሚሞክረው? ምንድነው የሚያደርግሽ? ምንድነው የሚፈልገው? ነብቺ ያለ ስርት ገገሱ ማይኒ ማልስ ጉቹ በርባዳ ነብቾ dhufee ji'a sadiitti akka kana qabee meekaappii yookiin marfii waan jedhamu qabda dhina gaafate hin qabu fuula koo akkanatti ta'ee jalaa ba'ee majlis kifilee deemee burcuqqoo fi sooftii ni xaqqamatee fidee yoo dhufu maaf malsina isitti minaan deebisne dhe akkanaan na dha'ee na kuffisee achi lukaa akkana na raggaxe dudda koo keessa jechuudha. Achi saanii harka irraa qaba tirii nyaata itti hojjetaara namtichi isaan na rukkutee harka koo mureera jechuudha. Hin beeksisa harki koo jechuudha akkana na tarsa'eera harki kiyyamma hin beeksisa. Ayyee xiqqoo gaggabaabsiitu akka dubbachuudhaaf nama mijatu ገና አዲስ እንደመጣች ገና በሶስት ወሯ መጥቶ መርፌ ተጠቅመሻል ወይ ያው ተጠቅመሻል ወይ ብሎ ይጠይቃታል። ኮስተር ብላ ወጣችና የሆነ ሶፍት ይሄ መርፌ ጠየቃት። ያው እንዳታረክስ ገና በግዝና መከለካይ መርፌ ነው ይወገ መርፌ አለ ገና እንደመጣች በሶስት ወራ ቼክ ያረጋታል። መርፌው እንዳለ ይዞ እንደዚህ ለማየት ነው። መርፌ ተወቅተሻል አልተወቀሽም? ለምን ያው ሊደፍራት ስለፈለገ ነው ማለት ነው። እንደዛ ያን ሲጠይቃት እስቷ በመኮሳተር ወጣችና ሶፍትና ሳህን ይዛት ይመጣለች። እዛኔ መታት ማለት ነው። መታት ኦኬ እሺ ከዛስ ሰቦደ ማልቶ ከዛ አፋን ኪያፊ ዲጋን ወልማኬ ሆማች ዲጋን ወልቆከ ሰዓት ሰላም ከረመሮ ለፈዳይፊ ዲጋን ወልማኬ afaan keessa hoomachini dhine eegana jige achallaa fi follaalee ashhadu yaa illallah jennaan intalli hirriba irraa kaatee kan isaa dhuftee narra dhaabattee iyyite isaa naqaxaqqatu bakka inta mootii allaa oofiree jedhaan akkanaan natuma hoomacha afaan kuyyaan nabayee adriba rifuudhaan waliin akkas ta'e kaza intalli an ashhadu yaa illallah jedhee follaalee intalli narra dhaabattee iyyite achiin na dhiise gaafasan. Okay. ከዛ ሲመታት ማለት ነው በወደቀችበት ጊዜ በአፏ ደምና አረፋ የተቀላቀለ ከአፏ ሲወጣ ያው በጨረሻ እንትን ሲመታት እንትን ስትል ሻሃዳ ያዘች ማለት ነው። ሻሃዳ በምትዝበት ጊዜ የምጨትን ከነምጫቲ ኦኬ የሰውየው ልጅቷ መጣችና ደረሰች። ከዛ እሷ ሻሃዳ ስትይዝ እንግዲህ በኋላ ልጅቷም ስትመጣ ተዋት ማለት ነው። በጣም ሲመታት ነበር። በአፏ ደምና አረፋን የተቀላቀለ ከአፏ ይወጣ ነበር ማለት ነው። ሱብሃንአላህ ግን ሻሃዳ ይዛለች በመሞቷ አንቺ እንዴት ነው ሻሃዳ የምትይዙ ብሎ በዛው ባወደቀችበት ይመታት ነበር ልጅቱ እስክትመጣ ድረስ ማለት ነው። ኦኬ በነገራችን ላይ የነዚህ የሌቦች እነዚህ የምትሰራበትን አጀንሲዎች ስማቸው ማንነታቸውን አሁን ቪዲዮ ሰርቻለሁ። ችግሩ እነዚህ ሰዎች አሁን ቪዲዮ ላይ ገብቶ የሚያለቅስ ኢሞጂ እየላቁ ነው ነገራቸውን በኦሮምኛ ማለት። ስለዚህ እናንተ ግቡና ቪዲዮን ሁላችሁም ሪፖስት አድርጉ። ቪዲዮን በኮሜንት ብቻ ጻፉ እንጂ የሚያለቅስ ኢሞጂ እንዳትልኩ ባካችሁ። አሁን ቪዲዮን እንትን ያሉት ነው እየገቡ የሰራውት ቪዲዮ ላይ ኢሞጂ የሚያለቅስ ኢሞጂ እየላኩ ነው። ያ ደግሞ ቲክቶክ እንትን እንዳይለው ይዘጋዋል። አውቆ ነው ራሳቸው ናቸው። ግቡና እዛ ላይ ብታዩ በጣም በርካታ የሚያለቅስ ወዲያው ቪዲዮ ስለቀው ግጥም ገብተው እንደዛ ነው ቪዲዮን ያዘጉት። ስለዚህ ባካችሁን እዚህ ያላችሁ ኦልሞስት 800 ሰዎች አለን። ግቡና ቪዲዮ ላይ ሁላችሁም ቪዲዮ ሪፖስትና ላይክ እና ዱዊት አድርጉት። የኔ ቪዲዮ እንኳን ቢዘጋ እናንተ ዱዊት ካረጋችሁት እናንተ ጋር ይቀራል። የዚህች ልጅ ሀቅ ተደብቆ እንዳይቀር ሁላችንም እንግዲህ አረብ ሀገር ነው ያለነው አብዛኞቻችን። ስለዚህ ከዚህ እህታችን ከሆነ ንቁምና እነዚህ ሌቦችና አጭበርባሪ እነዚህ የሷ የምሰራበትን አጀንሲዎች እናጋልጣቸዋለን። እዛ ላይ ስማቸው ማንነታቸው ስለተናገርኩኝ ሁሉ ነገር እነሱ ሌሎች እህቶቻችን ሀገር ላይ ሲመጡ ጥንቃቄ እንዲያደርጉ በርካታ ሰዎች እንዲያውቋቸው ከዚህ በፊት ቪዲዮን ሼር እንደምታደርጉት አሁንም ግቡና ባካችሁ ቪዲዮን ሁላችሁም በተቻለ መጠን ሪፖስትና ላይክ ዱዊት አድርጉት። ቢጠፋ እንኳን እኔ እናንተ ጋር ይቀራል። ቴንክ ዩ ቬሪ ማች ኦኬ obboleeyyan akka mubeenni jedhe kanatti jechuudha viidiyoon amma gallakkifamti jira. viidiyoo sana yoo dandeessan kooppiiliink riipoosti gochuudhaan akka namoota bira ga'u godha. kan biraa immoo emoojii boo'ichaa jechuudha koomentii jalatti hin barreessinaa gonkumaayyuu. sababni isaas viidiyoo waan balleessuuf jechaa jechuudha. obboleettii keenyaaf sagalee ta'uu akka dandeenyu. Do it to go.
goda shir goda bulem rangatu زينو يسمعل زينو يازانو يكرتا مسمر لا سلك قبطو ነው ሙቤ ይቅርታ ኦኬ አብሽር እንደዛ እኔ ያ ጀማ ታፕታፕና ኮፒኒንግ እንዳታቆሙት እባካችሁ ታፕታፕና ኮፒኒንግ እንዳታቆሙት በተሻለ መጠን አሁን የሰራውት ቪዲዮ ሁላችሁም ዲዩትና ሪፖስት አድርጉት አዎ ተመልሳል ኦኬ ተመልሻለሁ አይደል እሺ እና ሴናቱ ኮፒሊንግ ሪፖስት ዲዩት ጎቹዳ ነው ፖለቲከኛ ከናፍ ሰገሌታው አከደንደኙ ሰገሌታናፊ ገሩ ኢሞጂ ቦይቻ ኮሜንት ጀላቲ ጎንኩ ማንበሬስና ኢንሻአላህ አስገቡኝ እሺ ሌላ ምን ልጠይቃት አሁን ምን ትላታለህ መሰለህ እነዚህ የምሰራበት ደላሎች ጋር ደውላ ነበር ወይ ያለችበትን ችግር እነሱ ለማስረዳት ሞክራለች ስልክስ አንስተውላት ምን ብለዋታል ሚሊዮን ጠይቃት እሷ ናፊ አቲ በከጅርቱ ከናቦ ዳፍ ደላሎተ ብራቲ ፊት ብልብልቴ ቤታ ሞስ ብልብለስ ጀላ ካሰኒሙ ማልሲንጀደን ኦኬ ደላሊ ፍራኪያ ገተ ግዜ ባይን ነገ ኤጀንሲ ትዱባታ ኤጀንሲን ሙሉም እንተላ ጀዳምቱ ተሱዲ ረሃደ ዘራ ይሸዳ ረቀማ ከነናፍ ከነነ ረቀማ ዩኒፎርሚ ከነራዘሩ ጀቹዳ እትደወላ ቢሮ ከናነን ዱፍኔን አንጀቲ ከዛ ዩኒፎርሚ ፎቶ ካሴ ተርጋኔማ እሲ አርጌ ረጋፋ አስዱፉ እሲ ቢሂም በከቢሮ ከሰ እሲ ብራ እሲ እንገሩ ሲምቤኩን አንጀተ ኤጀንሲንስ ከሌለ ደዋሌ ፊ ከሌ ስልኪ ከፉዲ ነምችከኔ ጀት ነምችማን አጀሰ ደዋልቴም ተታና ሰጀሰ አነኮ ዋይፋ ሚቲ ከፈየደም ካርዲ ኦጆሌ ሙጮ ሰገሌ ነማታቱ አያንቱ ሸጀዳምቱ ተዘራ እሺ ሰኒፋ ቢሬፋቱ ናጉ ተመለ ዋይፋ ናገነን አይ ኤጀንቲናቲ ብራ ፍርከ ደምሱን ሲኒ መቃሽ ሙሉዳ ኤጀንሲኒ አጅርትኮ ታሱዲ ጅርቱቱ ሙሉዳ ካን ኢትዮጵያ አዘሩ ሙጫኔ ቢሮ ሰንከሰጀቱ መሐመድ እንተቲ እንግዲህ ደላላዎቹ ጋር ያወራችሁ ያው አንደኛው ደላላ ያው ለሷ ዝምድና አላቸው ነገር ግን እሱ በተደጋጋሚ ጊዜ ከኤጀንሲዎች ጋር እየሄደ ጥያቄ ስለሚያቀርብ መልስ ስላላገኘ ኤጀንሲዋ ሙሉ ነች የምትባለው ማለት ነው ከዛ ድምጽ የምትሆን ደግሞ ሀያት የምትባለች በዚህ መካከል ደውዬ ሰውየው ለጠይቅ ወይ ስትል አይ ሰውየው የለኛል እንደዚህ አይነት ነገር ምናምን በትንሽ ፈርታዋለችና ኢትዮጵያ ያለ ደላላ ደግሞ መሐመድ ይባላል እያለች ነው ያለው ኦኬ እነዚህ ኢትዮጵያ ያለ ደላላ ሰውየውን ካናገረችው ያው ከዛ ለመውጣት መብቴ ካላገኘች ምናልባት ሰውየው ሌላ ነገር ያደርስብኛል ጥቃት ያደርስብኛል ብላ ፈርታው ነው እነዚህ ደላሎች ኢትዮጵያ ያሉት ደላሎች ቢሮአቸው የት ነው ደላሎን በየከሰድራታን ቢሮን ሳኒ ኤሰገይታ ኤጀንሲ እንጀቱዳ ኤጀንሲኒ ኦቶቡስ ተራ ቢሮን ሳኒ መቃን ሳኒ ቢሮ ለማ ቶኮቺ ወልረት ጀቲ ቶኮቺ መቃን ዳግም ቶኮቺ አዱኛ ዘዳማ ኦቶቡስ ተራ ፎቅሪ ቶርባፋራ ጀቱዳ ከንኬስ ሆጃቱ ነሚቺ ቶኮቺ ጃራ እንተለታ ከኢኪማ ዘዳምቲ ቶኮቺ ሙጫ ሙሐመድ ዳ ቶ አደና ባሲ ቶኮ ዳግም ቶኮ እንት አዱኛ ኦኬ አውቶቡስ ተራ እንግዲህ ሰባተኛ ደረጃ ፎቅ ላይ ነው የሚሰሩት ሰባተኛ ደረጃ ፎቅ ነው የምትለው አንዱ አዱኛ ይባላል አንዱ ደግሞ ዳግም ነው የሚባለው ቶኮ ሂክማ ቶኮ ይወጣ ሙሐመድ እኒ ሚዝገባ ውስጥ የሚመዘግበው ሙሐመድ ይባላል እና አንድም ሂክማ የምትባል እነዚህ በአንድነት ነው የሚሰሩት ማለት ነው ለነሱ ወደ ሳውዲ ለመሄድ ለነሱ ለደላላችሁ ገንዘብ ከፍለሻል ወይ ብለሽ ከፍለሻል ጋር ሳውዲ ድፉዳ ብር ጀላ ከፈለታ ማላ ከፈለኝ ብሪኩ መጃታም የኛ ብር ማለት ነው 60,000 ብር 60,000 ብር ከፍለሻል በነፃ አይደለም የላኩሽ ማለት ነው ሲልኩሽ አያችሁ እሷ ግን ወደ ሲጂ ማለት እናትና አባቷን ቤት ነው አብራን የምትኖረው እናትና አባቷን የ19 ዓመት ልጅ ናትና ልታግዛቸው ፈልጋ እንግዲህ እስኪ እኔ እነዚህ ምስኪን እናትና አባቴን ትልቅ ሰው ናቸው ወጥቼ ሰርቼ ላግዛቸው ብላ እንግዲህ በ19 ዓመቷ ሂዳ
እነዚህ ቢሮ እንደላሎችን አናግራ 60,000 ብር እሺኛ ወደ ሳውዲ ልክሻለን ለኛ ግን 60,000 ክፈይ ብሎ በዛ ላይ የተለያየ ፓስፖርት የፎቶ ብዙ ወጪ አወጣለች እና ገንዘቡን ተቀበሏት። ከተቀበሏት በኋላ ከላከት በኋላ ሳውዲ ከመጣች በኋላ እቺኛው የሳሁን የለበሰችው ልብስ የዩኒፎርም ላይ እንግዲህ ቁጥር አለ። እቺ ሙሉ የምትባለው አጀንሲዋ ሳውዲ ያለችው እንግዲህ ለእሷ አስረከቧት። እሷ ደግሞ ወስዳ ለእነዚህ ሰዎች ሰጣች። እነዚህ ሰዎች ደግሞ እንደፈለጉ ይጫወቱባታል። ቀን ሙሉ 8 ሰዓት ሙሉ ክፍል ውስጥ ተቆልፎባት ነው የምትውለው። ምግብ አትበላም። ሰውየው ደግሞ እንግዲህ የሰውየውን ደግሞ ታሪክ አልተናገረችም አይደለም። ሰምተዋል። እሱን ተናገረች። አትፍሪኛ ወንድሞችሽ ነን ተናገሪ። ሰውየውስ ምንድን ነው ከአንቺ ምንድን ነው የሚያስቸግርሽ? ናሚኪ ከናረክሱኒ ናሚቲ ነው ጀደምቲ ፉዴቲኒ ክላሲ ናሚቲ ነገሰ ቱሬ ኦኬ ክላሲ ናሚቲ ነገሰ ኡፈታ ሁንዳ ኡፍራ ያሴ አልጋራ ጪሴ ነዱኩባና አንዘዳ አንታሎ ሮዘ አነጣባና ነቀበስ አንዘዳ እንደንዳሙ ዘዳንማ ክላሲሲ ካሜራ ማነከስ እንዝራ አንክላሲሲ አሲዱን ተነ ማኝታ ጃርሳብ ጃርቲ ኢትዮጵያቱ እኔ የማሙ ነምቤካ ዋንቴፍ በርባሩ እንደደስን ሱቆሙ ዘዴኔ ነዱኩባ ዘዴ ኡፈታ እንደ ፍራያሴ ዋቀቱ ለረገሌ ጪሳ ከዛ ቃማ ሳላሳ harka koo kana qabe harka mirgaa kanaan akkana naqabsiise achi akkana wuxiraadhe barreebanii ba'ee lammaffaa irratti iddoo harrafutti dhufee ammas irraa darbee bubbulee ani rafaa halkan keessa sa'aatii 6 jechuudha. Yeroo asiif sa'aatii 8 galti hojiidha ganaa galti. Iddoo rafu kilaasii kiyyatti bakka rafutti dhufee narra dhaabata. Kaza Edduna fakkaatoo lafa utaalee maal uffateera kan jalabaaya jalaan uffatan hidhaawwan qullaa jira. Ijoollee afurii rafteetti niitiin ala jirti. Narra dhaabata oluttaaleettiin maabiraatii ibsee jedhu taa'ee boo'e. Maaliif ገባብስሽ እንግዲህ ሰውየው የሚያደርስባት ነገር ሙቤ ሴትዮዋ ጠዋት ስራ ትሄዳለች። ከዛ እሷን ወደ ክፍላቸው በመጥራት ልብሱን አውጥቶ ሙሉ ለሙሉ ልብሱን አውጥቶ በራቆቱ ማለት ነው ደክሞኛልና መሳጅ እንድታረገው ይጠይቃታል። ከዛ ደግሞ በጀርባ ተንግቶ ያው ጾታ እንግዲህ የወንድ ጾታ ቀኝ እጇ እንድትይዝለት ያረጋል በግድ ማለት ነው ያስይዛታል። ከዛ በግድ እጇን አላቃ ከዛ ተጣብቶ ወጣለች ማለት ነው። በእጇ እንድትይዝለት ይፈልጋል ሰውየው ማለት ነው። ከዛ በግድ አላቃ ወጣች። እዛ ቀን ወጣው በኋላ ክፍሉ አይደች። በኋላ ከቆይታ በኋላ 4 ልጆቹ በተኙበት ከተኙ በኋላ ክፍሉ እሷ ከተኛች በኋላ ይመጣና ክፍሉ ይገባል። ስትነቃ ክፍሉ ውስጥ አለ። ከዛ ቁጭ ብሎ እያለቀሰ ቀጣይ ደግሞ ትንሽ አቋረጥኳትና ቁጭ ብሎ እያለቀሰ ታገኘዋለች። ሰንቦደ ማልቱተ ማለት ቦይ ነው ምጪ ሰነቦደ ባይነ ብራሊቴ አኔ ደግሞ ጊዜ ባይ ነቱማ ከኑማው ነቱማ እኔ ነው ለማና ከስተው ዳርነቱማ አንኮ እሺ ሳብን ዘጥ ማሊኮ አንከም ይራሪ ነምጪ ክላክቲ ከከሰስ የኔ ማፍ ቦይ አናቱ ቦይ ኢን ዱፈን ከወገቡ በታች ማለት ነው ራቆቱ ነበር ክላሷ ስትነቃ ማለት ነው። እና ያለቀሰችው እሷ ነች ቁጭ በላይ ያለቀሰች ማለት ነው። እትፉፍ በይ ከዛ ከነረ ደርቤ ጊዜ ባየ ፋቲኒ ዮንፈ ሄሩምታ ይዳና ጋፈታ ጨለሬ መልሲ ተከንዴ ብሱፍ አንደ ለጋሳ ይገደለገፍ ማነጋፈታ harmi kee maaliif guddaan taanee naan jedhe calleedheetu maallaqa laala biraa baan bakka kanumaaf naachagara ጊዜ baay'ee jechuudha. እና መቼ ነው የምታገቢ ያለ ጥያቄ ያበዛባታል። ሌላኛው ደግሞ ጡትሽ ለምን አላደገም ሱብሃንአላህ እና በዚህ ሁሉ ጊዜም ያው ይመታታልም ያሳቀያታል ማለት ነው። ሴትዮዋ ለዛ ነው በር ቆልፋበት የምትለው። እጇ ላይ መቷታል አይደለ? እጇ ላይ የመታት ቀደም እንደነገርኩ በመታት በወደቀችው ጊዜ ብላለች። አሁንም ማለባት ቦታው ያስታውቃል ብላለች። ሶኬት ዳኒ ተናደር ጀጁላ ማኛታቲ እንጋፋ ተኮስ ጀጁላ
achi akkanuma na daffaruuf ka'ee jennaan ani didee anda'ee boo'ee jalaa gabbee jennaan na dheeruun gana addisa qaba ture amma jechuudha injira gana addisni dhugaa dubbachuudhaaf እና አንድ ቀንም እንደዚሁ አጋጣሚ ሊደፍራት ሲይዛት በግድ ትወጣ ለዛ ነው አዲስ ነበረች ማለት ነው በሰዓቱ በግድ ሲይዛት እዛኔ ነው የመታት እና እጇ የተመታች ቦታ አሁንም ቦታ ያስታውቃል ማለት ነው ይሄ ሁሉ ነገር ግን ደላላው ታውቃለች ይሄ ሁሉ ደላላትን ጀሪ ጀንሲን ቤክ ዋንከስ ወላከስ ደላሊም ቤካ ቱሬ ኤጀንሲ ቶይም ኤጀንሲና ዋንተ ኮጎዱ እንደንዲን ደላላው በደንብ ያውቃል ኤጀንሲ ግን ምንም ሊያረጉልኝ አልቻለም ስሙ እንግዲህ ደላላው ቁጥራቸው ማንነታቸው እነዚህ ሰዎች ማወቅ የምትፈልጉ ቁጥራቸውን በውስጥ አስቀምጫለሁ በነገራችን ላይ የሰራው ቪዲዮ አለ ቀደም ያው ለዛ ነው እዚህ ጋር ስለለጥፋቸው ነው ችግር የተፈጠረው እሺ ስለዚህ የነሱ ማንነታቸው ምን ማንነታቸው የሚለው ኮፒሊንግ አድርጉ ያው እንግዲህ መጥፎ ነገር የሚሰሩ ሰዎች ለሰዎች ድምጽ ሲሆኑ ስለማይመቻቸው ምናዬ በዛ ነው እነሱም ደግሞ ሪፖርት ምናምን ስለሚያረጉ ያስወጣል ማለት ነው እናንተ አሁን ኮፒሊንግ አድርጉ ሪፖስት አድርጉ ላይክ ሼር አድርጉ ታፕ አድርጉ ማለት ነው እና ቪዲዮ አሁን የተለቀቀ ቪዲዮ ደግሞ ከቻላችሁ